ብዙ ቦታ ኢየሱስ እያስጣላቸው አይደለም እየተቀበላቸው ህመማቸውን ብቻ አይደለም ኃጢያታቸውንም ይቀበል ነበር። ያቺ በድንጋይ የምትወገር የነበረችው ሴት እሱ እኮ በቦታዋ ገብቶላት እኮ ነው የለቀቋት። ትተዋት እኮ አይደለም። ኢየሱስ እኮ ሕግ እኮ ሊሽር አልመጣም። ነቁጣው ሳይቀር ፈጸመዋለሁ ካል ነቁጣው ማለት ዶት ምን ማለት ነው? የሕጉን ድምጽ ሊቀይር የሚችል ስርዓተ ነጥብ ካለ ድምጹን ጠብቄ ነው ማረጋው አለ። የተጻፈውን ብቻ ሳይሆን ድምጹን ጠብቄ ነጠላ ሰረዝ ድር ሰረዝ ካለ እሱን ስርዓተ ነጥብ ሁሉ አክብሬ ነው ማረጋው አለ። እንኳን ልሽረው አለ። ሙሴ በሕጉ ሞት ፈርዶባታል ሲል እሞትላታለሁ እኮ ነው ያለው። አልሻረውም እኮ እኔ ያለው የምሞተው ታዲያ ታዋት እኮ ነው ያለው። ተቀብሎ ነው ፍርዱ። ሰብሮት ብቻ አይደለም ወስዶት ነው። ደግመሽ አትስሪ ያላት እኮ ለዛ ነው። ኃጢአት የሚሰራን ሰው ደግማ አትስራ ትለዋል እንዴ? አይችልም፣ ይደግማል። ኢየሱስ ግን ደግመሽ አትስሪ ያለበት አቅም አለ። ወስዶት ነው። አከሟት ብቻ አይደለም ወስዶ አምጪዋላት። ከምንጩ ነው የነቀለላት። ይቀበል ነበር። ስለዚህ ስናየው የህማም ሰው እንደዚህ አይነት ፊዚካል አፒራንስ ያለው እሱ ዝም ብላችሁ ሳሉት እስቲ መንገድ ላይ ምን አይነት ሰው ነው ሊመስል የሚችለው? ደዌ የሚሸከም የህማም ሰው የሚመስል የተናቀ ከሰው መሃል የተጠላ ለማዋራት ዝግጁ አይደለንም። ለመቀበል አይደለም ጊዜ ሰተን እድል ሰተን ለመቀበል ኢየሱስ ስለኔ ኃጢአት በሰው መሃል እንደዚህ ነበር የኖረው። ሊትራሊ መሬት ላይ ኢየሱስ እንደዚህ ነበር የኖረው። እኛ በጣም ብዙ ጊዜ የምናነበው ተአምር ነው። የአራት ቀን ሬሳ ከመቃብር አወጣን ስለምናነብ እንጂ ብዙ የሞታ አስነስቷል። ያላስነሳም እኮ አይደል? ብዙ የሞታ 3 የሞተ ነው በይዘ የተነሳው። በአጠቃላይ በአራት ወንጌላት ላይ 3 የሞተ ብቻ ነው በኢየሱስ አገልግሎት የተነሳው። 3 ዓመት ተኩል እኮ ነው ያገለገለው። ስናነብስ በየቀኑ የሞተ የሚያስነሳ ነው የሚመስለው። አላስነሳም። 3 ምን ማለት በአመት አንድ ነው ያስነሳው። እኛ ከሆነ ኢየሱስ ሲመጣ መቃብር በሙሉ ባዶ የሚቀር ነው ይመስላል። አይደለም፣ በፍጹም አያረገውም። እሱን የመጨረሻ ቀን ሰብስበው ያስነሳል። አሁንስ በቃ እንደ የጨረሰው ይተኛ፣ ያልጨረሰ አለ። ለስብከት የሚመቸው እነሱ ነው የሚያስነሳው። አላዛርንም ያው ስላልጨረሰ አይደል ያስነሳው። እዛ ምዕራፍ 12 ላይ የሚቀራት አለ። እሱን ራት እንዲበላ አስነሳው እና ትንሣኤና ሕይወት እኔ ነኝ ለማለት አይደል? ላይፍ አፍተር ዴዝ ነው ትንሣኤ የሚለውን ትምህርት ለማስተማር ብለው የከረመ ሬሳ አስነሳ። መቆየቱን የፈለገው ለምንድን ነው? ትንሣኤ ለማውራት። ወዲያው እንደሞታችሁ አትነሱም ትቆያላችሁ የሚለውን ለማስተማር 4 ቀን ይቆያ ወጣ። ደግሞ አንድ የሆነ ወጣት ልጅ ደግሞ አስነሳ አይደል? ለእናቱ አዝኖ ለማስነሳት አስቦ አይደለም እሱ ያስነሳ። አየና አዘነላት ነው የሚለው መጽሐፍ። ለእናቱ ብሎ እኮ ነው አዘነላት ይልና በቃ እስቲ ቆመዋል ቢያንስ እኔ ዛሬ አጋጥሚያታለሁ አለ። እንደው ኢየሱስ ያጋጥማችሁ። በቃ ዛሬ አጋጥሚያታለሁ አለና ዛሬ ለምን እየሳቀች አትሄድም ብሎ ለእናቱ ብሎ እስቲ ቆመው እንጂ እናትየው ባትኖር ይቀበር ነበር። ተአምርም ብዙ አላረገም። ያገኘውን ሁሉ አይነ ስውር ያበራ ነው ይመስላል። አይደለም፣ እነሱም 3 ነው እና ያበራው። ሌላውስ ሕይወቱን እስቲ አንብቡት። ወንጌላት ላይ የነበረበት መከራ ሊገሉት ፈለጉ የሚል እኮ ብዙ አለ። ሊገሉት ፈለጉ፣ ሊያጠፉት ተማከሩ የሚል እኮ አለ። አልቻሉም ይላል። እሱስ መከራዋን ስለሚያውቃት 11 ሰዓት ነው ገና አልመሸም ይላል። ይታወቃሉ። እነ ጴጥሮስ ናቸው የማይገባቸው እንጂ 11 ሰዓት ነው ሲል ምን ማለት ነው ይሉታል ይላል መጽሐፍ። ጌታዊ ገና እኮ 6 ሰዓት ነው ምን እያልክ ነው? ስለዚህ ቀን የሚያወራ ነው ይመስላቸው። ስለ መከራው እኮ ነው የሚያወራ። እየጋበዛቸው እኮ ነው 1 ሰዓት ይቀረኛል ይላቸዋል። ይግባባሉ። እና ሲኖር የኖረውን ነው ኢሳይያስ የጻፈው። ሲኖር ሰው መሃል እንዲህ ወግ ሲያደርግ ኢየሱስ የተናቀ ነው ይላል። ማይ ጉድነስ እንጂ እኛማ ከአይሁዳዊ ትሻላላችሁ እንዴ እናንተ? ሕግ እኮ የለንም፣ በምን እንሻላለን? እግዚአብሔር የሚባል አምላክ እኮ አናቅም። እኛ እንጨት እኮ ነው የምናመልከው። ጣዖት አምላኪ እኮ ነው፣ ወንዝ ድንጋይ እኮ ነው የምናመልከው። እኛ እድል የለንም። አይሁዳዊ ያላገኘው እኛ እናገኘው። መንፈስ ቅዱስ አበራል። ለዛ ነው ለማን ተገለጠ ይላል። የእግዚአብሔር የመጨረሻ ኃይል ለማን ተገለጠ ይላል። ይህንን መካከለኛ የምናደርግበት ምክንያት ዘላለም የተቀየረው እዚህ ጋር ነው። ወደ ኋላ ወደፊትም እግዚአብሔር ሰውን ያዳነው ልጁን መስቀል ላይ ገሎ ነው። ወደ ኋላ ወደፊትም አባቶቻችን ከሩቅ አይተው ይሳለሙታል። እኛ ደግሞ ኦሬዲ ተጨርሶ አልቋል እናየዋለን። መሃላችን ያለው ይሄ ነው። በምንም መንገድ እግዚአብሔር ሰው አድኖ አያውቅም። ለማዳንም እግዚአብሔር ምንም ነገር አድርጎ አያውቅም። ምልክት ነው የሚሰጥህ። እልከዋለሁ ይልሃል። ምንም ነገር ሲሰራ ያው ይመጣል ይልሃል። መሲያኒክ ላይን ነው የሚያሳየው። ፕላን አለኝ ይላል። ምን እልከዋለሁ ይላል። ታዲያ ከግብፅ ወደ ከነዓን መውጣቱ ተአምር ነው። ከሲኦል ወደ ሰማይ አለ ይላል። ይሄ በትር አንስቶ ነው የከፈለው። ያኛው መስቀል ላይ ይሞታል። በማናከብረው መንገድ ስለኛ ኃጢአት ይሞታል፣ ያድነናል። ኢሳይያስ የተነበየው